አሁን እኔ ሕክምና ተማሪ እያለሁ ሜዲካል ስኩል ተማሪ እያለሁ በጣም ብዙ ጥናት ብዙ ንባብ የሚጠይቅ ስለሆነ ግራጁዌት ያረግን ቀን እንላለን፣ ዶክተር የሆንን ቀን በቃ ችግር አበቃ እንላለን። ግራጁዌት ካረግሽ በኋላ ግን ያኛው ፈተናው ጥናቱ ምናምን አልፏል። ሌላ አዳዲስ ችግሮች አሉ፣ አዳዲስ ቻሌንጆች። ቆይቶ ደግሞ አሜሪካ መሄድ እፈልግ ነበር እና በቃ ቪዛው እስኪመጣ ድረስ ሌሎች ሰዎችም እንደዛ ይላሉ። ታርጌታቸውን አሜሪካ መሄድ ያደርጉና አሜሪካ የገቡለት ችግሮች ሁሉ የሚያበቁ ይመስላቸዋል። አሜሪካ የገቡለት ግን አዳዲስ ችግሮች ይመጣሉ። ስለዚህ ምን ለማለት ነው የፈለጉት? ችግሮች እንዳሉ እንወቅ። አያቆሙም፣ አንድ ቦታ ላይ አያቆሙም። ቆይቶ ደግሞ የጤና ሆኖ ይመጣል። የገንዘብ ችግርን አልፈሽው ከዛ የጤና ችግር ሆኖ ይመጣል። ከወለድሽ በኋላ ደግሞ የልጅ ችግር ሆኖ ይመጣልና ችግሮችን ኤክስፔክት ማድረግ ሳይሆን ግን ችግሮች እንዳሉ በዚህ ዓለም ላይ መረዳት። የህይወት ትርጉም ኤግዚስተንሻሊዝም፣ ያው ቃሉ ላይ ኤግዚስት የምታደርግ አለች አይደለም፣ ከመኖር ጋር የተያዘ ነውና በምድር ላይ ላለ ኑሮ ህይወት ትርጉም ለመስጠት የሚሞክር ፊልድ ነው። የፊሎዞፊ ነው አክቹዋሊ ፊልዱ። ኤግዚስተንሻሊዝም የሚባለው የፊሎዞፊ ፊልድ ነው። ግን ደግሞ እንዲሁ በሳይኮሎጂም እንጠቀምበታለን። ኮመን እንዲሁም ትጠቀሚበታለች በተለያየ ፊልድ። ኤግዚስተንሻሊዝም ምንድን ነው? የህይወት ትርጉምና ዓላማ ምንድን ነው ብሎ የሚፈልግ ነው። አሁን እንዳልሽው ሁላችንም ጋር ጥያቄው አለ። ምንድን ነው ይሄ ህይወት? ለምንድን ነው እዚህ ያለ ነው? ለምንድን ነው የተፈጠር ነው? ምንድን ነው ዓላማውስ? ምንድን ነው የምንኖርበት ምክንያት ምንድን ነው ብለን እንጠይቃለን። ቢያንስ በህይወታችን የተወሰኑ ጊዜያት ላይ ይሄ ጥያቄ ይመጣብናል እና እሱ ደግሞ ኤግዚስተንሻሊዝም ይሄንን ያጠናል። ሚኒንግ እና ፐርፐዝ፣ የምድር ህይወት የምድር ኑሮ ሚኒንጉ ምንድን ነው? ፐርፐዙ ምንድን ነው? ወይም ትርጉሙ ምንድን ነው? ዓላማው ምንድን ነው? ለምንድን ነው የሰው ልጅ የተገኘው እዚህ? እኔስ ያለሁት ለምንድን ነው እዚህ የሚለውን ለመመለስ የሚሞክር ነው እና በአብዛኛው ትርጉም አለው ብሎ ስለሚያምን ነው ኤግዚስተንሻሊዝም የምድር ኑሮ ትርጉም አለው ብሎ ስለሚያምን ነው ያንን የሚጠይቀው። አሁን የሱ ተቃራኒ አለ። የሱ ተቃራኒ ናይሊዝም ይባላል። ናይሊዝም ማለት የምድር ህይወት ትርጉምም የለውም፣ በምድር ላይ እውቀትም የለም፣ ትሩዝም እውነትም የለም፣ ትርጉምም የለም ብሎ የሚያምን ነው። ለምን ትደክማላችሁ ነው የሚለው። ኤግዚስተንሻሊዝም ግን የሰው ልጅ ራሱ ለህይወቱ ትርጉምና ዓላማ ማግኘት አለበት ብለው የሚያምኑ ናቸው። ፐርፐዝና ሚኒንግ እንዲኖረው ይገባል ብለው የሚያምኑ ናቸው። ስለዚህ አሁን እኛም እንፈልጋለን፣ ትርጉም እንፈልጋለን ለህይወት። እኔ ቀብር በሄድኩኝ ቁጥር ቀብር ሲሄድ ለትንሽ ደቂቃ አፈላስፋለሁ። ይህ ሰውዬ ለምን ሞተ? ለምን ተወለደ? ምን አደረገ? ከዛ በኋላ ለምን ሞተ ብዬ ትንሽ ያፈላስፍሻል። ቦታው እዛ አፈር ውስጥ ሲገባ ሲቀበር ሞትስ ምንድን ነው? መኖርስ ምንድን ነው ብለሽ ጠይቂያለሽ። እና አሁን ይወቁትም አይወቁትም ተመልካቾቻችን ጥያቄ አላቸው። ህይወት ምንድን ነው? ለምንድን ነው የምንኖረው? ፐርፐዙ ምንድን ነው ብለው ይጠይቃሉ። እና እዚህ ላይ ነው የምናወራው። ስታይ በምድር ላይ ያሉ ችግሮችን ስታይ፣ ከዛ ደግሞ አንዳንዴ ያለ ዕድሜያቸው ሰዎች ሲለዩን ስታይ፣ ለምሳሌ ማዲንጎ ያረፈ ጊዜ በጣም ጥያቄ ፈጥሮብኝ ነበር። ያንግ ነው፣ በጣም ቫይብራንት ነው፣ ድምፁ ሌላ ነው። ትላልቅ ድምፃውያን ሲያደንቁት ሰምቻለሁ። ከዛ ደግሞ ታሪኩ ባባ እንደዚሁ ያለ ዕድሜው ሲሄድና የዛ ጊዜ ትቆሚና ትጠይቂያለሽ፣ ምንድነው ታዲያ ሚኒንጉ? ምንድነው የህይወት? ለምንድን ነው የምንኖረው? ትርጉም ፐርፐዙስ ምንድን ነው ወደሚል ጥያቄ ያመጣሻል። ስለዚህ ዛሬ ወደዛ ነው የምንገባው። የመጀመሪያው እኔ ሰዎች እንዲረዱ የምፈልገው ነገር በምድር ላይ ስንኖር ችግር አለ፣ ቻሌንጅ አለ፣ ተግዳሮት አለ። ይሄንን እንዳለ ማወቅ አለብን። በየትኛውም ዕድሜ የትኛውም ሀብት ደረጃ ላይ ሁኚ፣ የትኛውም ዝነኛ ሰው ሁኚ፣ በህይወታችን ብቅ የሚሉ ችግሮች አሉ። አንዳንዱ የህይወታችን ሲዝን ላይ በጣም በብዛት የሚመጡ፣ አንዳንዴ ደግሞ እረፍት ውስጥ ከገባን በኋላ ግን ብቅ
የሚሉ ችግሮች አሉ፣ ተግዳሮቶች እንዳሉ ማወቅ አለብን ብዬ አስባለሁ። የሚያቆም ይመስለናል። አሁን እኔ ሕክምና ተማሪ እያለሁ ሜዲካል ስኩል ተማሪ እያለሁ በጣም ብዙ ጥናት ብዙ ንባብ የሚጠይቅ ስለሆነ ግራጁዌት ያደረግን ቀን እንላለን፣ ዶክተር የሆንን ቀን በቃ ችግር አበቃ እንላለን። ግራጁዌት ካረግሽ በኋላ ግን ያኛው ፈተናው ጥናቱ ምናምን አልፏል። ሌላ አዳዲስ ችግሮች አሉ፣ አዳዲስ ቻሌንጆች አሉ። ትክክል። ቆይቶ ደግሞ አሜሪካ መሄድ እፈልግ ነበርና በቃ ቪዛው እስኪመጣ ድረስ ሌሎች ሰዎችም እንደዛ ይላሉ። ታርጌታቸውን አሜሪካ መሄድ ያደርጉና አሜሪካ የገቡለት ችግሮች ሁሉ የሚያበቁ ይመስላቸዋል። አሜሪካ የገቡለት ግን አዳዲስ ችግሮች ይመጣሉ። ስለዚህ ምን ለማለት ነው የፈለጉት? ችግሮች እንዳሉ እንወቅ። አያቆሙም፣ አንድ ቦታ ላይ አያቆሙም። ቆይቶ ደግሞ የጤና ሆኖ ይመጣል። የገንዘብ ችግርን አልፈሽው ከዛ የጤና ችግር ሆኖ ይመጣል። ከወለድሽ በኋላ ደግሞ የልጅ ችግር ሆኖ ይመጣልና ችግሮችን ኤክስፔክት ማድረግ ሳይሆን ግን ችግሮች እንዳሉ በዚህ ዓለም ላይ መረዳት። ኦኬ ነገ አንድ ችግር ሊመጣ ይችላል፣ ማኔጅ አደርገዋለሁ። ዛሬ አንድ ችግር አለ፣ ማኔጅ አደርገዋለሁ፣ አልፈዋለሁ። የተወሰነ ቀናት ደግሞ እረፍት፣ ችግር የሌለበት ጊዜ አሳልፋለሁ። ሌላ ችግር ደግሞ ሲመጣ አዌር ሆኜ ተዘጋጅቼ ዲል አደርጋለሁ ማለት ነው። ሁለተኛው ብናየው ደስ የሚል ነጥብ የዓለምን የምድር ኑሮን መልካሙን ሳይድ ማየት፣ the brighter side of life አለው። መልካም አለው፣ ሁሉ ጨለማ አይደለም እና the brighter side ጨለማው ላይ ብቻ ፎከስ አለማድረግ ግን የሚያምሩ ነገሮች አሉ፣ ደስ የሚሉ ነገሮች አሉ በዓለም ላይ እና አሁን ኢትዮጵያ ውስጥ ስትኖሪ ችግሮች ይኖራሉ። ግን ችግሮቹ ላይ ብቻ ከማተኮር ይልቅ ህዝቡን እስቲ ተመልከችው። ህዝቡን ስታየው ደስ ይላል፣ ባህሉ ደስ ይላል፣ ወጥተሽ በህዝቡ መካከል ስትመላለሽ ደስ ይላል። በጣም ኢትዮጵያዊነት ውስጥ ችግሮቹ እንዳለ ሆነው the brighter side ደግሞ የሚያምር ብርሃን ደግሞ አለ በዓለም ላይ። እያንዳንዱ በእኛም በኢትዮጵያም በዓለም ዙሪያ ስቴጂ እንትኑ ላይ ችግር አለ፣ ይሄ ችግር አለ፣ ይሄ ችግር አለ፣ ይሄ ችግር አለ ብለን እሱ ላይ ብቻ ካተኮርን ኑሯችን ያስጠላል። ግን the brighter side ውበቱን ደግሞ ካየን፣ ድምቀቱን ደግሞ ካየን እሱ ደግሞ መጽናናትን ይሰጠናልና ሁል ጊዜ ጨለማው ላይ አለማተኮር በጣም ያስፈልጋል ማለት ነው። ሶስተኛው ህይወታችን የሚያቀልልን ማድረግ ያለብሽን አድርጊ። በቃ ማድረግ ያለብሽን ነገር አድርጊ። መንገድ ላይ እየሄድኩ የውሃ ላስቲክ ተጥሏል። ከዛ ላስቲኩን አነሳሁና እዛ ቆሻሻ ውስጥ ጣልኩት። አጠገቢ ያለ ሰው አሁን ምን አስጣልህ ሊለኝ ይችላል። ከተማውን አጸዳለሁ ብለህ ታስባለህ ይህን በማድረግህ ሊለኝ ይችላል። ግን የኔ ኃላፊነት ምንድን ነው? እዛ ጋ ያለውን ነገር ብድግ አድርጌ ትራሽ ውስጥ መክተቴ ላደርግ የምችላትን ነገር አድርጌያለሁ። ስለዚህ በምድር ላይ ስንኖር ልናደርግ የምንችለውን ነገር እናድርግ። የዓለም ፕሬዚደንት ለመሆን አንሞክር። ማድረግ የምችለውን ነገር አድርጌ ልለፍና ይሄኛው ሶስተኛው ነጥባችን ነው። አራተኛው ያቀላል ብዬ ስቃዩን ያቀላል ብዬ የማስበው ነገር በማያገባን ነገር ደግሞ አለመግባት ነው። የሚያገቡኝ ነገሮች አሉ፣ የማያገቡኝ ነገሮች አሉ። አንዳንድ ጊዜ በማያገባን ነገር ገብተን አስተያየት እንሰጣለን፣ የማያገባን ነገር እንናገራለን። የማያገባን ነገር ውስጥ ምን ይላል ሰሎሞን? ውሻን ነው ነብርን በጭራው እንደመያዝ ነው ይላል። በሰው ጉዳይ መግባት፣ በማያገባን ነገር ውስጥ መግባት። ስለዚህ የሚያገባን ነገር ከማያገባን ነገር መለየትና መጠንቀቅ ያስፈልጋል ማለት ነው። ከዛ አሁን ምን አረገን? እዛ ጋር ማድረግ ያለብኝን አድርጌያለሁ፣ የማያገባኝ ውስጥ ደግሞ አልገባም ማለት ነው። አምስተኛው ብናደርግ ደስ የሚለኝ ለሰዎች ዋጋ መስጠት። በቤተሰብሽም በጓደኞች ዙሪያ ያሉ ሰዎችን እንደ ሀብት መቁጠር። ገንዘብ አይደለም ሀብት፣ የሰው ሀብት። ጓደኞችን ቫልዩ አድርጊያቸው፣ የሰፈር ሰዎችን ቫልዩ አድርጊያቸው። ሰዎችን ስታያቸው ውደጃቸው፣ አክብሪያቸው። አንዳንድ ጊዜ ችግር ሲገጥመን የሚመጡትን ሰዎች ስታይ ትደነቂያለሽ። ለምሳሌ ቤተሰብ ውስጥ ሰው ሲሞት ነጠላ አዘቅዝቀው ጥቁር ልብስ ለብሰው የሚመጡት
ሰላም ብለሻቸው መታወቂያቸው ጎረቤቶችሽ ናቸው። ሰላም ብያቸው ማላውቃቸው እናቶች ነጥላ ዘቅዝቀው ጥቁር ለብሰው ምናምን መጥተው የሚቀመጡት እነሱ ናቸው። አያደርግብኝና ብታመም አሁን የምጠብቃቸው ሰዎች አሉ አይደል? ወዳጆቼ፣ ጓደኞቼ መጥተው የሚጠይቁኝ የማልገምታቸው ሰዎች ከሰፈር ውስጥ መጥተው ይጠይቁኛል። ብታሰር የማልጠብቃቸው ሰውዬ፣ በደንብ ሰላም ያላልኳቸው ሰውዬ እሳቸው ናቸው መጥተው የሚጠይቁ። ስለዚህ የዛ ጊዜ ከሚቆጨን ካሁኑ ቫልዩ ብናረጋቸው፣ ሰዎችን ቦታ ብንሰጣቸው፣ ክብር ብንሰጣቸው፣ እንደ ሀብት ብንቆጥራቸው ህይወታችንን ያቀርል። ራሴን ምሳሌ ላድርግና እኔ ከዚህ ምድር ህይወት በማልፍበት ጊዜ ፌስቡክ ላይ የምታነቡት ነገር ይኖራል። የተወለድኩበት ቀን ይጻፋል። ከዛ ያለፍኩበት የሞትኩበት ቀን ደግሞ ይጻፋል። በሁለቱ መካከል በጣም አጭር ሰረዝ ትደረጋለች። ሃይፈን ነች፣ አጭር ነች። የተወለድኩበት ቀን፣ የሞትኩበት ቀን፣ በመሃል ደግሞ አጭር ሰረዝ ትደረጋለች። የሁላችንም ነው። የራሴን ምሳሌ ላድርግ ብዬ ነው እንጂ ፌስቡክ ላይ የምታዩት ያንን ነው። ከዛ መቃብሬ ጋር ከመጣችሁ ሐውልት ላይ የምታዩት ያንን ነው። እቺ መስመሯን ነው ማውራት የፈለግኩት። መስመሯ በእንግሊዝኛ ዳሽ ይሏታል። ዳሽ ትባላለች። አጭር መስመር ነች። እስከ በሚለው ፋንታ እሷን ዳሿን ያስገባሉ። ምንድነው የምትወክለው ያቺ ዳሽ? በምድር ላይ የኖርኩትን ህይወት እንደ አንደርስኮር እንኳን ረዘም አትልም። በጣም አጭር ዳሽ ተደርጋ ነው የምትቀመጠው። የኔ ህይወት ያቺ ዳሽ ነች። በሁለቱ ቀናት በተወለድኩበትና በሞትኩበት ቀን መካከል ያለችው እሷ ነች። የሁላችንም ደግሞ እሷ ነች። ዳሽ ትባላለች። እሷ ከሆነች አሁን እቺን ዳሽ እንዴት እናሳልፋት የሚለው ጥያቄ ነው። እቺ በተሰመረችውን መስመር በተወለድኩበትና በሞትኩበት ቀን መካከል ያለችዋን መስመር እንዴት ላሳልፋት? 3 ነጥቦች ብቻ እናገራለሁ። ቅድም ባነሳናቸው ላይ ተጨማሪ ናቸው። አንደኛ፣ በቀሪው ዘመኔ ምን ላድርግበት ብላችሁ አስቡ። ፐርፐስ ስጡት፣ ዓላማ ስጡት። እናት ልትሆኚ ትችያለሽ። እናት ሆነሽ አሁን ምን ላድርግበት ቀሪ ዘመኔ? የእኔ ዓላማ ልጆችን ማሳደግ ነው ልትይ ትችያለሽ። መብትሽ ነው፣ ትክክልም ነው። የእኔ የምኖርለት ዓላማ ካሁን በኋላ ልጆችን ማሳደግ ነው ልትይ ትችያለሽ። ሐኪም ሆነህ የእኔ ዓላማ፣ የህይወት ዓላማ የሰዎችን ህመም መቀነስ ነው ልትል ትችላለህ። ኢንቨስተር ከሆን ኮንስትራክሽን ውስጥ ያለው እኔ ዓላማዬ ዲሰንት ሊቪንግ ሰዎች ቤት እንዲያገኙ ማድረግ ነው ማለት ትችላለህ። ግን ዋናው ምንድን ነው? እስካሁን የኖርነው ኑሮ እንዳለ ሆኖ ከዚህ ዕድሜ በኋላ ምን ላድርግበት ብለን ፐርፐዝ እንስጠው፣ ዓላማ እንስጠውና በዓላማ እንኖር። ከዚሁ ጋር ደግሞ ልጆቻችን ዓላማ ያለው ኑሮ እንዲኖሩ እናርጋቸው። በምድር ላይ የሚኖሩት ኑሮ ዓላማ እንዳለው ትርጉም እንዳለው እናስተምራቸው። አንዳንዴ ተስፋ የሚቆጥሩት ለምንድን ነው? ድብርት ውስጥ የሚገቡት ለምንድን ነው? ድባቴ ውስጥ የሚገቡት ለምንድን ነው? አንዳንዶች ራሳቸውን ለምንድን ነው የሚያጠፉት? የህይወት ዓላማ ስለማይገባቸው ነውና ዓላማ ያለው ህይወት እንዲኖራቸው ትርጉሙን እናስተምራቸው፣ ዓላማ እንዲኖራቸው እናድርግ። ሁለተኛ፣ አሁን ባጭሩ ደግሞ ሁለተኛ፣ ሰርቭ ለማድረግ እንኖር። ሰርቫንት ሁድ እንለማመድ፣ ለማገልገል እንለማመድ። እኔ አሁን ቆሜ እያደረግኩ ያለሁት ምንድን ነው? ህዝብን ሰርቭ እያደረግኩኝ ነው ያለሁት። ልክ ዌይተሩ ቆሞ እንደሚያገለግለው በህይወታችን በቀሪው ዘመናችን ሁሉ ለሌሎች እንድንጠቅም አድርገን ሰርቫንት ሆነን አገልጋይ ሆነን ለመኖር እንወስን። መሪዎች ከሆናችሁ ሰርቫንት ሊደርሺፕን ተለማመዱ። ማለት የሰርቫንት ሆናችሁ ሊደር መሆን ትችላላችሁና ሰርቫንት ሊደርሺፕን ተጠቀሙበት። እዚህ እኔ ከፍ ልል ሳይሆን ዝቅ ብዬ ህዝብን ማገልገል። እያንዳንዳችሁ አገልጋዮች ናችሁና በቀሪው ዘመናችሁ ሌሎችን ለመጥቀም ሰርታችሁ አገልግላችሁበት ለማለፍ ሞክሩ። ሁላችንም አገልጋዮች ነንና ነው። የመጨረሻና ሶስተኛው ህይወት እቺ መስመር ከሆነች ዳሽ ከሆነች የኔ ህይወቴ እቺ መስመሯ ከሆነች እንዴት ነው በሐዘን ማሳልፋት? ለምንድን ነው በሐዘን የምታሳልፉት? እናንተስ
ሰው ሞቶባችሁ ሊሆን ይችላል። ማዘርን አታችሁ ሊሆን ይችላል። አባታችሁን አታችሁ ሊሆን ይችላል። ቀሪ ዘመናችሁን በሙሉ በሐዘን ልታሳልፉት ነው ወይስ ክሎዥር ለማግኘት ፈቃደኞች ናችሁ? ለመዝጋት ፈቃደኞች ናችሁ? ቀሪው ዘመናችሁ በሐዘን ይለፍ፣ ወደ እነሱ ነው የምትሄዱትና የምድር ኑሯችሁን ይችን ዳሽ የተባለችዋን መስመር በመወለድና በሞት መካከል ያለችዋን ደስ ብሏችሁ ኑሩ። ክሎዥር አድርጉ። ባላችሁ ነገር ደስ ይበላችሁ። በቤተሰባችሁ ደስ ይበላችሁ። በፈጣሪ ደስ ይበላችሁ። በቤተሰቦቻችሁ ደስ ይበላችሁ። ደስታን ፍጠሩ። እናም ይቺ ዳሽ የተባለችዋን መስመር ዓላማ ሰጥታችኋት ትውልድን አገልግላችሁበት ከዛ ደግሞ ኢንጆይ አድርጋችሁ ደስ ብሏችሁ እለፉ። ቀሪ ዘመናችሁን ይህን ያድርግላችሁ። አመሰግናለሁ።